ስልክ ባቃጨለ ቁጥር የሚያጋጥሙኝ ሚስዮናውያን ወዳጆቼ ብቻ ነበሩ። ስለሆነም የመሐሙድ 6ኛ ዓመት የልደት በዓል በተቃረበም አንድ ጠዋት ስልክ ሲደወል የማሬን ድምፅ እንደምሰማም ተስፋም አደረግኩኝ። በምትኩ ግን የሁለተኛው የአጎቴ ልጅ እናት የፍቅር ድምፅም ተሰማ። ቢልቂስ፣ ለልጄ መበለት ስለሰጠሽው እገዛ ምን ያህል እንደማመሰግንሽ ልነግርሽ እፈልጋለሁ። ቀጥታ እንደተናገርሽ ነው የገለጸችልኝ አለችኝ። ለልቧ እኔ በተናገርኩበት ጥቂት ቃላት ተጠቅሞ ክርስቶስ ሥራውን ማከናወኑን አስደነቀኝ። ጥቂት አስደሳች ቃላት ተለዋውጠን አበቃን። በቀጣይ ሳምንት ሌሎች ጥቂት የቤተሰብ አባላት እየመጡም ጠየቁኝ። አንዳንዶች በመሐሙድ የልደት ቀን ላይ ተገኝተው ጣፋጭ ነገሮችንና አሻንጉሊቶችንም ሰጡት። በእርግጥ ይህ ለእርሱ መምጫ ጥሩ ማማሃኛም ነበር። ዋናው ዓላማቸው ከቤተሰብ የመገለሉን ጉዳይ ማርገብም ነበር። ሁልጊዜም የሚጎበኙኝ ሰዎች በውጥረት ተይዘው ለአጭር ጊዜ ብቻ ይቆዩ ነበር። የክርስቶስን ጥሪ ለመቀበል ከወሰንኩ 1 ዓመት ሊሆነኝ ምንም አልቀረውም። ጊዜ እንዴት ይሮጣል! የልደት በዓሌ ተቃርቦም ነበር። ራሴን ለጌታ ከሰጠሁ 1 ዓመት ሊሞላኝ ነበር። ለመጀመሪያ ጊዜ የገናን በዓል በትክክል የማከብርበትን ዕለትም በጉጉትም እየጠበቅኩም ነበር። በአውሮፓ ሳለሁ የገናን በዓል አከባበር ብመለከትም ገና ምን እንደሚመስል ከልቤም አላወቅኩትም ነበር። እነ ሚቸል ኢየሱስ የተወለደበት ትዕይንትን ከማዘጋጀታቸውም አነስተኛ የገና ዛፍም አምጥተው ነበርና የገና ዛፍ እያልን ዘመርን። መሐሙድም የደስታ ድምፅ ያሰማም ነበር። ሰራተኞቹ ዛፉን ከእንግዳ መቀበያ ቤት አስቀመጡትና ሁላችንም በብልጭልጭ ወረቀት አስጌጥ ነው። ይህም ሆኖ አንድ የተሳሳተ ነገር ነበረ። በእነዚህ የበዓል አከባበሮች ብዙ ብደሰትም እምብዛም እውነተኛ ትርጉም አላይባቸውም ነበር። ስለሆነም የገናን በዓል እንዴት ወደ ሕይወቴ የመጣውን ለውጥ በሚገልጽ መንገድ ላከብረው እችል ይሆን ብዬም ተደነቅኩ። ከዚያም አንድ ሐሳብ መጣልኝ። ለምን ሁሉንም ሰው ሚስዮናውያን የሰፈር ሰዎች የሚያሳትፍ በዓል አላዘጋጅም ስልም አሰብኩኝ። ወዲያውም እምነቴን በይፋ እንዳላሳውቅ ያስጠነቅቁኝን የቤተሰብ ድምፅም ሰማሁ። እንዲሁም ችግር ቢያጋጥመኝ ከእንግዲህ ይፋዊ እገዛ እንደማያደርጉልኝ የተናገረውም የጀነራሉም ድምፅ አቃጨለብኝ። የዚህ አይነት የገና በዓል ብዙዎችን እንደሚያስፈራ አውቅ ነበር። ይህም ሆኖ ከብዙ ጸሎትም በኋላ ስለ በዓሉ ባሰብኩ ቁጥር ሕልውናው ይበልጥ እየጎላብኝም መጣ። ስለሆነም በዚህ የገና ዕለት የውሃን መንደር ዳር ከዳር ያነቃነቀ በዓል አዘጋጀሁ። የመንደሩም ሰዎች ቀደም ብለው መጡና በእንግዳ መቀበያውም ክፍል ውስጥ በገና ዛፍ ዙሪያም ተሰበሰቡ። ይግረምሽ ብላ ከሰራተኞቼ አንዷ ጥቂት ዘመዶቼ ከራዋልዲቢ በድንገተኛ ጉብኝት መምጣታቸውንም ገለጸችልኝ። ልቤም በፍርሃትም ዘለለ። ተልኳቸው ምን ይሆን? መጀመሪያ መንጋጋቸው በንዴት ተንገጫገጨ። ከዚያም በዝምታ ተሸንብበው ወደሚቀመጡበትም ሌላ ክፍልም ሄዱ። ሆኖም ብቻቸውን ልተዋቸው ስላልፈለግኩ በሰበብ አስባቡ ሳጫውታቸውም ቆየው። ሁኔታው ሞቃት ውሃ ከሚወርድበት ባኞ ቀዝቃዛ ውሃ ወደሚወርድበት እንደ መግባትም ነበር። በመጨረሻም ወደ እነርሱ በመመላለሴ ምክንያት ሳይሆን አይቀርም ከዘመዶቼ አንዳንዶቹ ልባቸውን ከፍተው ሊጫወቱ ከገና ዛፍ አካባቢ በሚገኙ ነገሮች ይዝናኑም ጀመር።
በበዓሉም መጨረሻ ላይ ከፓኪስታን አማኞች ጋር ባይሆንም ከእነ ኦልድና ከነ ሚቸል ጋር በመጠኑም ይነጋገሩ ነበር። በዓሉ የተለየ አይነት ዓመት ጅማሬም እንዳወጀም ተስፋም አደረግኩ። ቀለል ያለም ሳይሆን ለየት ያለ፣ ምክንያቱም የተሳሳተ ምርጫ በወስን መከታ ወደማገኝበት የሚወስደኝ አያሌ መስቀለኛ መንገድ ከፊቴም ነበር። በዚህ ጊዜ ወደ ቤቴ ከሚመጡ ዘመዶችና ወዳጆች ጎን ለየት ያሉ ጎብኚዎችም ነበሩ። እነዚህም ወደ ሙስሊም እምነት ሊመልሱኝ የሚሞክሩም ሰዎችም ነበሩ። በቤቴ ውስጥ ለሚመጡ ለነዚህ ድምጾች ምን ምላሽ እንደምሰጥ ለማወቅ የሚጓጉም ታዛቢዎች እንደነበሩም ይሰማኝም ነበር። ዝም ልላቸው ወይም ልመልስላቸው አሁንም መልሱ የመጣልኝ በህልውናው ምስክርነትም ነበር። ዝም ለማለት በሞከርኩ ጊዜ ሁሉ ቅር ሲለኝና ብቸኝነትም ሊሰማኝ ይጀምራል። ዳሩ ግን በርካታዎቹ ጥያቄዎች በትክክል በፍቅር በምመልስበት ጊዜ ጌታ ራሱ ከእኔ ጋር እንዳለም ይታወቀኝም ነበር። አንድ ቀትር ቤቴ በቀስታም ተንኳኳ። በተለይም ጊዜው ከቀትር በኋላ 8 ሰዓትም በመሆኑ ተገረምኩ። በሩም ተከፍቶ ራሽም ገባችና የሚፈልገኝ ሰው እንዳለም ተናገረችኝ። ለሆሳስ ድምፅ ማመንታት ይስተዋልበትም ነበር። ከሰዓት በኋላ ባለው በ8-9 ሰዓት መካከል ማንም ሰው እንዳይረብሸን ብያትም ነበር። ለነገሩ ይሄ የቆየ እንጂ የቅርብ ጊዜ ትዕዛዝም አልነበረም። በአሁኑ ወቅት ግን ጊዜ የራሱ ንብረት እንዳልሆነም አስረድቻትም ነበር። የጌታ ንብረትም መሆኑንም አስረግጬም ነግሬያታለሁ። አስፈላጊ እንደሆነ ያሰበችው ነገር ካጋጠማት በማንኛውም ሰዓት ወደ ክፍሌም ልትመጣም ትችል ነበር። እመቤት ቢልቂስ ሰውየው እንግሊዛዊ ነው አለችኝ። ቡናማ አይኖቿ ላይ የአድናቆት ድባብም ይነበባል። ስለ እግዚአብሔር ሊያነጋግርሽ እንደሚፈልግ ነግሮኛልም ስትል አከለችበት። እሺ መጣሁ አልኩና እየተደነቀ በእንግዳ መቀበያ ክፍል ውስጥ የሚጠብቀኝ የገረጣ ፊት፣ ቡናማ ፀጉር ያለው እንግሊዛዊ ሰው ነበር። ያለ ቀጠሮ በመምጣቱ ይቅርታ ከጠየቀኝም በኋላ በቀጥታ ወደ ነጥቡም አመራ። ከእኔ ጋር ለመገናኘት ብሎ ከካራንቺ ተነስቶ እንደመጣም ነገረኝ። ይህ ሰው ከክርስትና ወደ እስልምናም የተመለሰ በመሆኑ የቤተሰብ አባላት ወደ ቀድሞ አንድነታችን የምመለስበትን ዘዴም ቀየሱ። አሁን ገባኝ አልኩ ለራሴ። እንግሊዞችን ምን ያህል እንደምወዳቸው ስለሚያውቁ ከክርስትና ወደ እስልምና የተመለሰው የብሪታንያ ዜጋ የሚያሳምነኝ መስሏቸው ነበር። እንግዳዬ ሲያክቶምትምና ሲያነበንብ ቆይቶ ወደ ዋናው ጉዳይ አመራ። እንደ እውነቱ ከእስልምና ወደ ክርስትና ስለሚመለሱ ሰዎች አንድ ነገር ይረብሸኛል አለ ሰውየው። ይህም መጽሐፍ ቅዱስን በተመለከተ ሲሆን የክርስቲያኖች አዲስ ኪዳን እግዚአብሔር መጀመሪያ ከሰጠው እንደተለወጠ ሁላችንም እናውቃለንም ሲል አከለበት። ይህ ሰው ሙስሊሞች በመጽሐፍ ቅዱስ ላይ የሚሰነዝሩትን ዋነኛ ተቃውሞ እየገለጸም ነበር። ይኸውም አሁን ያለው የመጽሐፍ ቅዱስ እትም የማይታመን እንደሆነም ነበር። ሙስሊሞች የመጀመሪያውን የመጽሐፍ ቅዱስ እትም ከቁርአን ጋር አንድ አይነት እንደሆነም ይናገራሉ። አላግባብ እንደምተች አድርገህ እንደማትገምት ተስፋ አድርጋለሁ። በእርግጥ አንድ ነገር ለማወቅ ግን እፈልጋለሁ። ብዙውን ጊዜ መጽሐፍ ቅዱስ እንደተለወጡም እሰማለሁ። ዳሩ ግን ማን እንደለወጠውም ሰምቼም አላውቅም።
ለውጡ የተደረገው መቼ ነበር? በማን ስልም ጠየቅኩት። እንግዳዬ ወደ ኋላ ተለጠጠና የእንግዳ ቤቱን ውብ አምፖሎች ይመለከትም ጀመር። ጣቶቹ የወንበሩን የክንዱን መደገፊያም ይነካካሉ። ምላሽ አልሰጠኝም። ለዚህ ጥያቄ መልስ እንደሌለውም ራሴም አውቅ ነበር። እኔም ቀበል ላደረግኩና አየህ፣ በብሪቲሽ ቤተ መዘክር መሐመድ ከመወለዱ ከ3000 ዓመታት ቀደም ብለው የታተሙ ጥንታዊ የመጽሐፍ ቅዱስ እትሞችም አሉ። በሁሉም የክርስትናና የእስልምና ጉዳዮች እነዚህ ጥንታዊ መዛግብት ከዛሬው መጽሐፍ ቅዱስ ጋር አንድ አይነትም ናቸው። ጠበብት እንደሚያስተምሩት በማንኛውም መሰረታዊ ትምህርቶች ላይ መጽሐፍ ቅዱስ ከጥንታዊ ይዘቱም አልተለወጠም። ይህ በግል ደረጃ ለኔ አስፈላጊ ነው። ለእኔ መጽሐፍ ቅዱስ ሕያው ቃል ሆኖልኛል። ለነፍሴ በመናገር ይመልስልኛል፣ ሕይወቴን ለመምራት ይረዳኛል ስል ከዚህ በፊት ያጠናሁትን ምርምር አስቀመጥኩለት። የጀመርኩትን ንግግር ሳልጨርስ እንግዳዬ ብድግ ብሎ ቆመ። ስለሆነም ራሴን ያሞኘሁበት ስፍራ ካለ ባውቅ ደስ ይለኛል፣ ልትነግረኝ ትችላለህን ስል ንግግሬን ቀጠልኩ። ቃሉ ሕያው እንደሆነ አምናለሁ። ይህን ማለትህ ከሆነ አልኩት። እንግዳዬ ቁርአንን ራሱ ክርስቶስ የእግዚአብሔር ቃል እንደሆነም ይናገራል። አንድ ቀን ስለዚህ ጉዳይ ከአንቺ ጋር ብነጋገር ደስ ይለኛል። አሁን ግን መሄድ አለብኝም አለ። ይህንንም ብሎ ቤቴን ለቆ ወጣ። እንግዳዬም የመጣበት ይኸው ነበር። በቃ እስከ በር ድረስ ሸኘሁትና ሌላ ጊዜ እንዲመጣም ጋበዝኩት። እርሱ ዳግም ባይመለስም ሌሎች ግን ይመጡ ነበር። እነዚህም የተሳሳተ ሐሳብ ይዘው የጦፈ ክርክር ይገጥሙኝም ነበር። በተለይ ክርስቲያኖች 3 አማልክት እንደሚያመልኩ በመግለጽ የተቃወሙኝ ሰውዬ አልረሳቸውም። ሥላሴ የምትሉት ነገር እግዚአብሔር ማርያምና ኢየሱስ የሚገኙበት ነው። እናንተ ክርስቲያኖች እግዚአብሔር ማርያምን እንደሚስት ወስዶ ከእርሷ ኢየሱስ እንደወለደም ትናገራላችሁ። አላህ ሚስት ሊያገባ አይችልም አለና ሳቁን ለቀቀው። ወዲያው መጸለይ ሲጀምር ግልጽ የሆነ ሐሳብ ወደ አእምሮዬ መጣ። ቁርአን ታነባለህ ስልም ጠየቅኩት። ለክርስቶስ እንዴት የእግዚአብሔር መንፈስ እንደተሰጠው ታስታውሳለህም አልኩት። ቁርአን እንዴት እንዲህ አይነት አስደናቂ እውነቶችን እንደሚይዝ ይገርመኛል። ምናልባት ኢየሱስ በሕልም ስለተገለጸለት ሳዱ ሱንዳር ሲንግ ሰምተት ይሆንን? ኢየሱስ የሥላሴን ምንነት ለዚህ ሰው ያብራራውን እንደሚከተለው ነበር። በፀሐይ ውስጥ ሙቀትና ብርሃን አሉ። ይህም ሆኖ ብርሃኑ ሙቀት አይደለም፣ ሙቀትም ብርሃን አይደለም። ዳሩ ግን የተለያየ የመገለጥ መልክ ቢኖራቸውም ሁለቱም አንድ ናቸው። እንደዚሁም እኔና ከአብ የሚሰርጸው መንፈስ ቅዱስ ለዓለም ብርሃንና ሙቀትን እናመጣለን። ታዲያ ፀሐይ አንድ እንደሆነች ሁሉ እኛም አንድ እንጂ 3 አይደለንም አለ። ንግግሬን ስጨርስ ክፍሉ በዝምታም ተሞላ። እንግዳዬ በሐሳብ ርቆም ሄዶ ነበር። በመጨረሻም ከሐሳቡ ነቃና ጊዜ ስለሰጠሁት አመስግኖኝም ወጣ። አሸዋማውን መንገድ ሲያልፍ እያየሁት ጌታ እንደዚህ ካሉት ቀናተኞች ጋር የማደርጋትን አነስተኛ ውይይት ይጠቀምባት እንደሆነም አስብም ጀመር። ይህም ሆኖ እነዚህ ሰዎች ዳግመኛ ተመልሰው ስላልመጡ የማውቅበትን መንገድ አልነበረኝም። ይህ አላሳሰበኝም። ምናልባትም ስለ ውጤቱ መጨነቅ አይኖርብኝም። ለኔ ዋናው መታዘዝ ነው። ጌታ ለሰዎች እንድናገር እስከጠየቀኝ ማድረግ የሚኖርብኝን
ይህንን ነው አልኩኝ። ክረምቱም በጸደይ ሲተካ ጌታ ሌሎች የምናገርባቸው መንገዶችንም አዘጋጀልኝ። ወደ ላሆር ሄድኩና ከልጄ ጋር መልካምና ነገር ግን መግባባት የማይቻልበትን ጊዜ አሳለፍኩ። ከዚያም ለሚፈልግ ሁሉ ለመስጠት 100 መጽሐፍ ቅዱሶችንም ገዛው። በተጨማሪም በጣም ብዙ በራሪ ወረቀቶችንም ወይም ትራክቶችንም ሸመትኩ። ባገኘሁት አጋጣሚ ሁሉ እነዚህን ለሰዎች አከፋፈልኩ። በሕዝብ ማረፊያ ክፍሎች ሳይቀር አስቀምጣቸው ጀመር። ይህ ምን ያህል መልካም ውጤት እንዳስገኘ እርግጠኛም አይደለሁም። አንድ ጊዜ ወደ ማረፊያ ስፍራው ተመልሼም ሲሄድ ትራክቶቼ ተጨምድደው ከቆሻሻ ማጠራቀሚያ ውስጥም ተጥለውም አገኘኋቸው። ጌታ ሆይ ነገሩ ሁሉ ከንቱ ይመስላል ስል ጸለይኩኝ። አንተ የምትፈልገውን እያደረግኩ ነኝ? አንድ ጊዜ እንኳን ስለ አንተ የመናገሬን ውጤት የማላየው ለምንድን ነው ስል በተማጽኖም ጠየቅኩት። ወደ እስልምና የተመለሰው እንግሊዛዊ ጄኔራሉ እንዲሁም ሸሽተው የሄዱት ሰራተኞቼና ወዳጆቼ አንድ ጊዜ እንኳን የሚታይ ውጤት ጠብ አላለም። ጌታ ሆይ ይህ ግራ የሚያጋባ ነው፣ ለምን እንደማትጠቀምብኝ ሊገባኝ አልቻለም አልኩት። እየጸለይኩም ሳለ የክርስቶስ የሕልውናው ስሜት በክፍሉ ውስጥ እየጨመረም መጣ። አካባቢውን በጥንካሬና በመጽናናት እየሞላው እንዳለም ተሰማኝ። ለየት ያለ መልእክትም ወደ ልቤ መጣ። ቢልቂስ፣ አንድ ጥያቄ ብቻ ልጠይቅሽ። ከዘመዶችሽና ከወዳጆችሽ ጋር የተነጋገርሽባቸውን ጊዜያት ወደ ኋላ መለስ ብለሽም አስቢ። ለመሟገት ብለው የመጡትን ሰዎች የተቀበልሽባቸውን ጊዜያትንም አስቢ። በእነዚህ ጊዜያት የኔ ሕልውና ተሰምቶሽ ነበርን ብሎም ጠየቀኝ። አዎን ጌታ ሆይ በደንብ ተሰምቶኝ ነበር አልኩት። ክብሬ በዚያ ነበር። አሁንም ጌታ ሆይ እንግዲህ የሚያስፈልግሽ ይኸው ነው። ከወዳጆችሽና ከዘመዶችሽ ጋር ብዙ ጊዜ የሚሆነው ይኸው ነው። ውጤቶቹ ያንቺ ችግሮች አይደሉም። መጨነቅ የሚያስፈልግሽ በመታዘዝ ላይ ነው፣ የኔን ሕልውና እንጂ ውጤቶችን አትፈልጊም አለኝ። እናም በትምህርቴም ገፋሁበት። የሚገርመው ትምህርቱ የሚያነቃቃና የሚያበረታታም እየሆነ መምጣቱም ነበር። አንዴ ጌታ ዓይኖቼን ከውጤቶች ላይ አንስቶ በሕልውናው ላይ ካስቀመጠው በኋላ ቅንጣትም ያህል የስጋት ስሜት ሳይዋጋኝ ወዳጆቼንና ዘመዶቼን በደስታም እየተቀበልኩ አስተናግድም ጀመር። ያገኘሁትን ዕድል እንዴት መጠቀም እንዳለብኝም ተማርኩ። ውይይቱ ፖለቲካም ይሁን አለባበስ ጌታ ለመግቢያ የሚረዳኝን ጥያቄ እንዲያነሳ እጸልይም ነበር። አንድ ጊዜ ከአጎቴ ሴት ልጅ ጋር እየተነጋገርን ሳለ ውይይቱ በአሁኑ ጊዜ በጃፓንና በፓኪስታን አምባሳደር ወደ ሆነው ወደ ቀድሞ ባለቤቴም ተዛወረ። አሁን ካሊድ ቢመጣስ አለችኝ፣ ሽፋሽፍቶቿን ከፍ አድርጋም እየፈገገች። በቀጥታም ፊት ለፊት ተመለከትኳትና ጥሩ አቀባበል አድርግለታለሁ፣ ሻይም እጋብዘዋለሁ አልኳት። የአጎቴ ልጅ ግራ በመጋባት ተመለከተችኝ። እኔ ይቅር ብየዋለሁ፣ እርሱም የበደልኩትን ሁሉ ይቅር እንዳለኝ ተስፋ አደርጋለሁ። ንግግሬንም ቀጠልኩ። የአጎቴ ልጅ መለያየቱ እጅግ ከባድ እንደነበረ ስለምታውቅ እንዴት እንደዚህ ይቅር ትይዋለሽ ስትልም ጠየቀችኝ። በራሴ ብርታት ይቅር ልለው እንደማልችልና ኢየሱስ እንዲረዳኝ እንደጠየቅኩትም አስረዳኋት። አየሽ፣ ኢየሱስ ሁላችንንም ሸክማችንን ይዘን ወደ እርሱ ዘንድ እንድንመጣም ጋብዞናል።
ኢየሱስ የጥላቻ ሸክሜን አስወገደልኝም አልኳት። የአጎቴ ልጅ ለአፍታ ዝም ብላም ቆየች። ከዚያም ይሄ ሰምቼው የማላውቀው አይነት ክርስትና ነው አለችኝ። እንዲህም አይነት ነገር የምትናገሪም ከሆነ ስለ አንቺ ኢየሱስ ለመማር እኔ የመጀመሪያው እሆናለሁ አለችኝ። ሆኖም ወዲያውኑ ቅር ተሰኝቼም ነበር። የአጎቴ ልጅ ይህንን ስትል ስለ ኢየሱስ መነጋገሩን እንቀጥላለን ብዬ ነበር። ዳሩ ግን እርሷ ሌሎች ጉዳዮችን ታነሳሳም ጀመር። በዚህን ጊዜ የሕልውናው ክብር የተለየኝ ጊዜያት ነበር። ሁልጊዜም ሂደቱ በተመሳሳይ መንገድ ይካሄድም ነበር። በጣም ጥሩ ነገር እንዳደረግኩ በማሳመን ሰይጣን ወደ ወጥመዱ ያስገባኛል። የማሳመኛ ነጥቦቼ ግሩም እንደሆኑም አድርጌ እንድቀበልም ያሳስተኛል። አንድ ጊዜ አንድ ወዳጄ ለምን ይህንን ያህል ልዩ ትሆኛለሽ? ሙስሊምም ብትሆኚም ወይም ክርስቲያን ወይም ሂንዱ ወይም ቡዲስት አልያም የአይሁድ እምነት ተከታይ ሁላችንም አንዱ አምላክ እንደምናመልክ መቀበል አለብሽ። በተለያዩ ስሞች ልንጠራቸውም በተለያዩ አቅጣጫዎች ወደ እርሱ ልንቀርብ ብንችልም በመጨረሻ ላይ የምናገኘው አንዱ አምላክ ነው ሲል በተለያዩ መንገዶች ተጉዞ መድረስ የሚቻልበት እንደ ተራራ ጫፍ አይነት ነው ማለት ነው ስል ጠየቅኩት። ወደ ኋላም ተለጥጦ ከተቀመጠና የሻይ ሲኒ አስተካክሎ ከያዘ በኋላ በአዎንታ ራሱንም ነቀነቀ። ከዚያም የተቃውሞ ሐሳቦችን እሰነዝርም ጀመር። እርሱ የተራራው ጫፍ ይሆን ይሆናል። ዳሩ ግን ወደ እርሱ የሚያደርሰው መንገድ አንድ ብቻ ነው። ይኸውም ኢየሱስ ክርስቶስ። ጌታ እኔ መንገድም ሕይወትና እውነት ነኝ ብሏል። መንገዱ እርሱ ነው ስልም አስገነዘብኩት። ወዳጄ ሻዩን አስቀመጠውና ፊቱን አጨማዶ ራሱንም አወዛወዘ። ቢልቂስ አሁንም በትዕቢት መናገርሽን እንድትቀጥይ አይዞሽ ያለሽ ሰው አለ ሲልም ጠየቀኝ። ከፊት ለፊት የተቀመጠውን ሰውዬ ለእግዚአብሔር መቆርቆር እንደሚናገር አውቅ ነበር። የኔ ነጥቦች ደግሞ ትክክል ናቸው፣ መጽሐፍ ቅዱሳዊና ጤናማዎችም ናቸው። መንፈስ ግን ተለየኝ። ቢልቂስ ትክክል ነበረች። ቢልቂስ እውነቱን እየተናገረች ነበር። ወዲያውም የንስሐ ጸሎት አደረግኩና ጌታ ሁኔታውን እንዲቆጣጠርልኝም ጠየቅኩት። አዝናለሁ። ክርስቲያን በመሆኔ የምኩራራ ከሆንኩ ክርስቶስ እንደሚፈልገው እየኖርኩም አይደለሁም። ስለ ክርስቶስ ብዙ ባወቅኩ ቁጥር ይበልጥ ባህሪዬ ሊስተካከልም ይገባል። ጌታ ብዙ የሚያስተምረኝ ነገር አለውና አሁንም በቀጥታ በአንተ በኩል እየተናገረኝ ነው አልኩት። ከዚያም እንግዳዬ ወጥቶም ሄደ። ምናልባትም ወደ ጌታ ይበልጥ ቀርቦ ይሆናል ወይም አልቀረበም ይሆናል። ይህንንም መቼም የማውቅ አይመስለኝም። የማውቀው ነገር ቢኖር ፈተናን በሚያስከትሉብኝ ደረጃዎች እያለፍኩ ማድመጥንና መታዘዝን እንደምማርም ነበር።